ያው አንቺ ንገሪልኝ እሺ። በተለይ ደግሞ እንደማፈቅረው በደንብ አድርገሽ ንገሪልኝ። በደንብ አድርጌ ነው የምነግርሽ ኬኪ፣ አታስቢ አደራሽ። በእኔ ሆነብሽ፣ አታስቢ። መጣው ፊላ ወይ እንዴ ነሽ? አለን ወይኔ በእናትህ ኬኪን እኮ እንደምታፈቅራት አውቃለሁ። ግን በቃ በጣም ተገድጄ ነው ይሄንን ነገር የምነግርህ። ማለት የ4 አመት ሪሌሽንሺፕ ውስጥ ነው ያለችውና አሁን ራሱ ሽማግሌ ሊላክ ነው። በቃ ለምን ሽማግሌ እንደሚላክ ታውቃለህ? አረገዘች። በቃ ድንገት አረገዘች። የምርሽ ነው? አዎ ልታገባ ነው። እና ሽማግሌ ተልኳል ምናምን አርግዛ ነው ደግሞ ከባዱ ነገር ማለት ነው። አውቃለሁ እንደምታፈቅራት ግን በቃ ቢያንስ በቃ እሺ የሚሆነው ይሁን እንደምወዳት ብቻ ተወቅስ ይሄን እንኳን ንገሪልኝ። ትንሽ ልቧ እንኳን ከራራ ስማም አንተ እንዴት እንደምትወደው ያኛውን ልቧ እርግፍ እስኪል ድረስ ነው። እኔም በጣም ነው ልቤ እስኪል ነው የምወዳት። በቃ እሺ እነግርልሃለሁ። ግን አይዞክ እሺ ፊላ ምን አለሽ? ወይ በእናትሽ የሚሆን አይነት ነገር አይደለም። አንቺ እኔ እንደዚህ አልጠብቀውም ነበር። በጣም መወዳት ፍቅረኛ አለችኝ አላለም። ስለአንቺ ደግሞ ነግሯለሁ። ጭራሽ እኔ በእንደዚህ አይነት መልኩ አስቤያት ራሱ አላውቅም። እኔ ታይፕ አይደለችም፣ መወዳት ሴት አይደለችም። በፍጹም ራሱ አላስባትም። በጣም ነው የምጣላት አላለም መሰለሽ። አይዞሽ ጓደኛዬ፣ የምር በቃ ወንዶች እኮ እንደዚህ ናቸው፣ አስመሳይ ናቸው። አይዞሽ ጓደኛዬ፣ ያልፋል።